መጽሐፍ ስናገር መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ምስጉን ነው በክፎች ምክር ያልሄደ ምስጉን ነው፣ በዋዘኞች ወንበር ያልተቀመጠ ምስጉን ነው። በክፎች ወንበር ያልተቀመጠ፣ በክፎች ወንበር በአመፀኞች ወንበር ያልተቀመጠ ምስጉን ነው ይላል። እኛ ጋር ደግሞ ምስጉን ነው የሚባለው የሆነ ተናግሮ የሆነ አውርቶ የሆነ ነገር አስተካክሎ የሚሄደው ሰው ምስጉን ነው ተብሎ አይጠራም። ያ ሰው ምስጉን አይደለም። እግዚአብሔር አምላክን በሕይወቱ ዘመኑ የሚያከብርና እግዚአብሔርን የሚጠብቅ ሰው በዘመኑ እፍረት የሌለው ሕይወት መኖር የሚችል ሰው ያስባል። እፍረት የሌለው ብዙ ሰዎች እፍረት ስላላቸው ስለወደቁ ጥፋት ስለሰሩ የራሳቸው ጥፋት እንዳይወጣ ብሎ በቃ ይጮሃሉ፣ ይነካሉ፣ በቅኔ ያወራሉ፣ በሰዋሰው ያወራሉ፣ በስዕል ይገልጻሉ። ምክንያቱም የእነሱ ነገር እንዳይወጣ ብሎ እግዚአብሔርን የሚፈሩት ግን ጓዳ ገብቶ ያለቅሳሉ፣ ይደበቃሉ። እግዚአብሔር በጊዜው ይፈርዳል ብሎ ደግሞ እንደገና መርቶ ተማሩ። በዚህ ምድር ላይ እግዚአብሔር ቀን አለው። አዎ በእርግጥ ቀን አለው፣ ግን እግዚአብሔር ፈጥኖ ደግሞ ይፈርዳል። እግዚአብሔር ለክብሩ ዝም አይልም። እግዚአብሔር ለክብሩ ጸጥ አይልም፣ ይደራደርም። ክብሩ ስነካ ዝም አይልም። አንተ ርቦኛል፣ በርበህ አንተ የምትበላው ምግብ ከአንድ ወይም ከሁለት ጉርሻ በኋላ ያለው ምግብ ትርፍ ነው። የበላው አንድ ሁለት ጊዜ ጎረስከው ጉርሻ በጮጋራው ላይ በጮጋራ ምግብ ሆኗል ተቀምጧል። ከዛ በኋላ ያለው ግን ጮጋራው ቶሎ ጨርሶ እንዳይጠይቅ ብለን የምታስቀምጠው ያልቃል። እሱ አለች ጥቂት ነገር ሰጥታ እርካታን አሳይታ ተመልሳ ሌላ ደግሞ እንደገና እንዳለው አታሳውቅ። የዚህ ዓለም እውቀት ምርጥ ነገር የሚያሳይ መስላ አጓጓለች። አንድ ምሳሌ አለ። በውሻ አፍንጫ ላይ የበሰለውን የቅቤ ኮባ ይታሰራል። ያ ውሻ አስቸጋሪ ውሻ ከሆነ ኮባው አፍንጫ ላይ እንዳለው አያውቅም። ስለሚሸት እደርሳለሁ እያለ እየሮጠ አይደክምም፣ ይሮጣል አገኛለሁ ብሎ እዛው እሱን እየፈለገ ገደል ውስጥም ገብቶም ይጠፋል። ተመልሶ ሊመለስ አይችልም። ምክንያቱም የሚሸተው አፍንጫው ጋር አለ። ራስን ካላየክ አንተ የምትኖርበት ኑሮን በትክክል ካላወቅ ልክ እንደዛው እንደ ውሻ እየሮጥክ ነው የምትሄደው። ትሮጫለሽ፣ መልስ አታገኝም። ትሮጣለህ፣ መልስ አታገኝም። ስትቆም ግን ወደኋላ ራስን ማየት ስትጀምር መልስ ታገኛለህ። እንዴት ነው ማግኘት የምንችለው? እንዴት ነው የምናገኘው ካለን ወደ እግዚአብሔር እግር ስር እንደ ማርያም ቁጭ ብለን ስንሰማ ብቻ ነው። አለዚያ በውሻ አፍንጫ እንዳለው እንደ ቅቤ ኮባ ሁልጊዜ እየሮጥክ ነው የምትሄደው። ሰብክም ጸልየም አገልግልም ዛሬማ ሮጥክ፣ ዋጋ የለም። አንተን አልፎ እየሰራ እግዚአብሔር ነው። እግዚአብሔርን ማሰብ፣ እግዚአብሔርን ማወቅ። ዓለም አንተ ልክ ውሻ ኮባ ሸውዳ እንደወሰደች ዓለም አንተን ሸውዳ አንተን ይዛ እንዳትሄድ ተጠንቀቅ። መኪና ብትይዝ፣ ቤት ብትገዛ፣ ልጅ ብትወልድ፣ ሚስት ብታገባ፣
ባል ብታገቢ ሁሉንም ብታደርጊ የዚህ ዓለም ዕቃ ነው የምትጫወቺው። በሰማይ ግን ያለውን ዋናውን ቦታን ካላስተካከልን ዋጋ የለም። ስለዚህ ማየት የሚያስፈልግ ነገር ራሳችንን ቆም ብለን አስበን አሰላስለን ማየት ያስፈልጋል። ይችን ልጨርስና አየሁ ከሁለቱ ጆሮቹ መሃል ላይ የሚታየውን ሩቅ ያለውን የሚታየውን ሳሩን እያየ እሱ እየበላ ያለው እኮ ሳር ነው። የተሻለ ያገኛለሁ እያለ እየሮጠ ባዶ ይውላል። ምክንያቱም አልታሰረማ። ከታሰረ እዛው ሰፈር ይበላል። የምህረት እጆቹ ስለተዘረጋ ብቻ ነው በህይወት የሚኖረው። ድካሜና ስንፍናዬን እሱ እንደ ሰው አድርጎ ቢያወራና እሱ ወደ ሚዲያ ቢያወጣ መቆም አንችልም ነበር። ወገኔ ወዳጄ ፍቅር የበዛ አምላክ ነው። የፍቅር ጥግ ያለው በማንም ዘንድ የለም፣ በእግዚአብሔር ዘንድ ብቻ ነው ያለው። እሱ ያንተ ውድቀትን ያንተ ጥፋትን ማየት ስለማይፈልግ ጠግበህ እንድትበላ ወደ ራሱ ይጠራል። እንዳልታሰረ እንደ አህያ አድርጎ አይለቅም፣ ይይዛል አንተ። እግዚአብሔር የሚወዱትን ነገሩን ሁሉን ቀስ አድርጎ ነው የሚሰጥ፣ ሙሉ አይሰጥም። አንተን ስለሚፈልግ ትጠፋለህ። አለዚያ ከእግዚአብሔር ጋር ለመኖር ዋናው ዓላማው ምንድን ነው? ከእግዚአብሔር ጋር መኖር የምንችለው ከሱ ከእግሩ በታች ቁጭ ብለን ክብራችን ጥለን ክብሩን ከፍ አድርገን ክብርሽን ጥለሽ ክብሩን ከፍ አድርገሽ ስትቀመጪ እግዚአብሔር አምላክ ይባረካል። ማርታ ለብዙ ነገር ነው የተጨነቀችው። ለብዙ ነገር በቃ ተጨነቀች። ኢየሱስ እንዳለው ጭምር ረሳች። ጭራሽ በቃ ትዋከባለች። እዛም። ማርያም ግን ቁጭ ብላ ከሱ እየሰማች ነበረች። አያችሁ፣ ቁጭ ብሎ የሚሰማ ሰው እግዚአብሔር የሚለውን ከፍጹም ልብ የሚሰማ ሰው አይዋረድም። ቁጭ ብላ ሰማች፣ አዳመጠች። ኢየሱስ ማርታን ጠርቶ እንደዚህ አላት፣ ማርታ ሆይ እሷ እኔ ብቻ ይታገላለሁ፣ እኔ ብቻ ይሮጣለሁ፣ እኔ ብቻ ነው ስል የሚያስፈልግሽ እኮ ጥቂት ነገር ነው። ለብዙ ግን ትጨነቂያለሽ፣ ዋጋ ትከፍያለሽ። ከማርያም ግን አይወስደባትም አለ። ኢየሱስ የመሰከረልሽ ህይወት ኑር። የሚመሰከር ህይወት፣ ኢየሱስ የሚመሰክረው ህይወት ኑር። ሰማይ በሚከበረው መንገድ ኑር። ዛሬ ከወደቅ ተነስ። ወድቀሃል፣ ተነስ። ደክመሃል፣ ተነስ። ደክመሻል፣ ተነሽ። እዛው ቦታ ጭቃ አትጫወች። እዛው ቦታ አትሁን። ልክ ቅድም እንዳለው እንደ ውሻ እየሮጥክ አትሂድ። ወዴት ነው እየሄድኩ ያለው? ምንድን ነው እየመራኝ ያለው? በል ወዴት ነው እየመጣው? ወዴት ነው እየሄድኩ? ወዴት ነው የሚወጣው? ወዴት ነው የሚገባው? በል ማየትና ማሰላሰል ስትጀምር አንተን ይዞ እየሄደ ያለውን ነገር የጋረዳውንና የሸፈነው ምን እንደሆነ በደንብ ማየት ትጀምራለህ። እኔ በዚህም የማየውና በዚህ ማየው እኩል አይደለም። ምንም ጥራት ለዚህ ብኖር ምንም ለዚህ ጥራት ብኖር እኔ በዚህ ማየውና በዚህ ማየው ለየት ይላል። አይታችኋል? አንተ በኢየሱስ ላይ ሆነ የሚታየው እይታና በራሲ ሆነ በስጋ ሆነ የሚታየው እይታ ለየት ይላል። እግዚአብሔር አምላክን ጠብቅ። መሸ ቆየ ብለህ እንዳትሄጂ። እሱ ይመጣል። የቆየ ይመስልም እሱ ይመጣል። ጠብቅ። አልመሸም። ለሱ ቢዘገይ በእርግጥ ይመጣል። እሱ ሲመጣ ክብር አለ። ሙሽራው ይመጣል። ለመቀበል ተዘጋጅ። እግዚአብሔር ትልቅ ነው። ጠብቅ። ጌታ ይመጣል።